ፒተር ሽማይክል የማንቸስተር ዩናይትድ ታላቁ ግድግዳ። አንዳንድ ተጫዋቾች ጎል በማስቆጠር ይታወሳሉ፣ አንዳንዶቹ ደግሞ ዋንጫ በማንሳት። ነገር ግን በእግር ኳስ ታሪክ አንድ ሰው አለ፣ ጎሎችን በማስቆም የሚፈራ፣ በጩኸቱ ተከላካዮችን የሚያደራጅ፣ በመገኘቱ ብቻ አጥቂዎችን የሚያስጨንቅ። ያ ሰው ፒተር ሽማይክል ነበር። ዛሬ ስለ እግር ኳስ ታሪክ ታላላቅ ግብ ጠባቂዎች ስናወራ የሚጠቀሰው ስም አንዱ ፒተር ሽማይክል ነው። ብዙዎች እሱን ታላቁ ግድግዳ ይሉታል፣ ሌሎች ደግሞ በፕሪሚየር ሊግ ታሪክ ምርጡ ግብ ጠባቂ ብለውም ይገልጹታል። ግን ወደዚያ ከፍታ ከመድረሱ በፊትም ያለፈው መንገድ ቀላል አልነበረም። ፒተር ሽማይክል በ1963 ዓ.ም በዴንማርክ ተወለደ። ሕፃን እያለ እግር ኳስን በጣም ይወድ ነበር። የእግር ኳስ ሕይወቱ እንደ ብዙዎቹ ኮከቦች ቀላል አልሆነለትም። በቀን ፋብሪካ ውስጥ ይሰራ ነበር፣ ምሽት ደግሞ ለትንሽ ክለብ ይጫወት ነበር። ብዙ ሰዎች ህልማቸውን በዚያ ያቆማሉ። እሱ ግን አላቆመም። በየቀኑ ራሱን እያሻሻለ ሄደ። ቁመቱ፣ ኃይሉና የፈጣን ምላሽ ችሎታው በፍጥነት የአሰልጣኞችን ትኩረት ሳበ። በመጨረሻም በዴንማርኩ ታላቅ ክለብ ብሮንድቢ ተቀላቀለ። እዚያ ነበር ሁሉም ነገር የተቀየረው። ብሮንድቢ ውስጥ በጣም አስደናቂ ብቃት አሳየ። ሴቮቹ እየተነገሩለት ሄዱ። በአንድ ለአንድ ሁኔታ ኳስን ለማስቆም የነበረው ችሎታ እጅግ ያስደንቅ ነበረ። ተቃዋሚዎች በጎል ፊት ሲደርሱ ይህንን እንዴት እናልፈዋለን ብለው ያስቡ ነበር። ያኔ ነበር ከእንግሊዝ አንድ ሰው አይኑን የጣለበት። ያ ሰው ሰር አሌክስ ፈርጉሰን ነበር። በ1991 ማንቸስተር ዩናይትድ ጠንካራ ግብ ጠባቂ ይፈልግ ነበር። በዚያን ጊዜ ብዙ ሰዎች ይህ ማን ነው ብለው ጠየቁ። ከዴንማርክ ሊግ የመጣ ግብ ጠባቂ በእንግሊዝ ይሳካለታል ብለው አላመኑም ነበር። ነገር ግን ፈርጉሰን አንድ ነገር አይቶበት ነበር። ይህ ሰው ቡድኔን ይቀይረዋል። ይህ ውሳኔ በኋላ የፕሪሚየር ሊግ ታሪክን ከምርጥ ዝውውሮች አንዱ ተብሎ እንዲጠራም አድርጎታል። ሽማይክል ወደ ኦልድ ትራፎርድ እንደደረሰ ነገሮች መቀየር ጀመሩ። ከኋላ ሆኖ በጩኸት ተከላካዮችን ያደራጅ ነበር። ትንሽ ስህተት ቢያደርጉ ወዲያው ይጮህባቸው ነበር። አንዳንዶች ይፈሩት ነበር፣ ግን ሁሉም ያከብሩት ነበር። ምክንያቱም እሱ ሲኖር ቡድኑ የበለጠ ጠንካራ እንደሚሆን ያውቁ ነበር። በ1992 እና 93 የፕሪሚየር ሊግ ወቅት ማንቸስተር ዩናይትድ ከ26 ዓመታት በኋላ የእንግሊዝ ሻምፒዮን ሆነ። የደጋፊዎች እንባ፣ የኦልድ ትራፎርድ ጩኸት እንዲሁም በግቡ ፊት ቆሞ የሚጮኸው ፒተር ሽማይክል ይህ የአዲስ የዩናይትድ ዘመን መጀመሪያ ነበር። ነገር ግን ማንም ያልጠበቀው ታሪክ ገና ወደፊት ይሄድ ነበር። በ1999 ይህ ለማንቸስተር ዩናይትድ ተራ ዓመት አልነበረም። ሰር አሌክስ ፈርጉሰን የሰራው ቡድን ፕሪሚየር ሊጉን አሸንፏል። ከዛ ኤፍኤ ካፕንም አንስቷል። አሁን የቀረው አንድ ዋንጫ ብቻ ነበር፣ የአውሮፓው ትልቁ ዋንጫ፣ የዩኤፋ ሻምፒዮንስ ሊግ። ግን በፍጻሜው የሚጠብቃቸው ቡድን ቀላል አልነበረም፣ ባየር ሙኒክ። በዚያን ጊዜ በአውሮፓ ካሉ እጅግ ጠንካራ ቡድኖች አንዱ ባየር ሙኒክ ነው። ጨዋታው በካምፕኑ ስታዲየም ተጀመረ። ገና 6 ደቂቃዎች ብቻ አልፈዋል። ባየር ሙኒክ በማሪዮ ባስለር ከፍሪኪክ ጎል አስቆጠረ። የዩናይትድ ደጋፊዎች ጸጥ አሉ። ነገር ግን በግቡ ፊት የቆመው ፒተር ሽማይክል ተስፋ አልቆረጠም። ከጎሉ በኋላ ወዲያው ተከላካዮቹን ማበረታታት ጀመረ። ተረጋጉ፣ ጨዋታው አላለቀም። ይህን ያህል የመሪነት ባህሪ ነበረው። ጨዋታው እየቀጠለ ሄደ። ባየርን ተደጋጋሚ ጥቃቶችን አደረገ። አንዳንድ ኳሶችን ጎል የሆኑ መስለው ነበር፣ ግን በጊዜው ፒተር ሽማይክል በመንገዱ ላይ ይገኝ ነበር። አንዱን በእጁ ሌላውን በእግሩ አንዳንዴም በመላ ሰውነቱ። ዩናይትድን በጨዋታው ውስጥ ያቆየው እሱ ነበር። ሰዓቱ 89ኛው ደቂቃ ላይ ያሳየ። ባየር ደጋፊዎች መዝፈን ጀመሩ። ዋንጫውን ለማንሳት ዝግጁ ነበሩ። የዩናይትድ ተጫዋቾች ደክመው ነበር። ብዙዎችም ጨዋታው አልቋል ብለው አምነው ነበር። ከዚያ
የአራተኛው ዳኛ ሰሌዳውን ከፍ አደረገ። 3 ደቂቃ ጨማሪ ሰዓት፣ ምናልባት የዩናይትድ የመጨረሻ እድል። 90ኛው ደቂቃ ሽማይክል ከግቡ ወጥቶ ወደ ተቃራኒው የቅጣት ሳጥን ሮጠ። አዎ ግብ ጠባቂው ራሱ ለኮርነር ወጣ። በስታዲየሙ ያሉ ሁሉ ነገራቸውን አቁመው ይመለከቱ ነበር። ዴቪድ ቤካም ኮርነሩን አሻማ። ኳሱ በሳጥኑ ውስጥ ተመላለሰ። በመጨረሻም ቴዲ ሽሪንግሃም ወደ ግብ ገፋው። ጎል! 1-1። የካምፕኑ ስታዲየም በጩኸት ተናወጠ። ነገር ግን ታሪኩ ገና አላለቀም። እንደገና ኮርነር፣ እንደገና ቤካም፣ እንደገና በሳጥን ውስጥ ትርምስ። ሽሪንግሃም በጭንቅላቱ አቀበለ። ኦሌ ጉነር ሶልሻየር እግሩን ዘርግቶ ኳሱን ወደ መረብ ላከው። ጎል! 2-1። ማንቸስተር ዩናይትድ በ2 ደቂቃ ውስጥ ጨዋታውን ገለበጠው። የባየርን ተጫዋቾች መሬት ላይ ተቀመጡ። አንዳንዶቹ ማመን አቃታቸው። የዩናይትድ ደጋፊዎች ደግሞ በእንባ ደስታቸውን ይገልጹ ነበር። የዳኛው የመጨረሻ ፊስካ ተሰማ። ሽማይክል እጆቹን ወደ ሰማይ አነሳ። የህይወቱን ታላቁን ህልም እውን ሆኖ ነበር። በዚያን ምሽት ማንቸስተር ዩናይትድ የአውሮፓ ሻምፒዮን ሆነ እና ፕሪሚየር ሊግ፣ ኤፍኤ ካፕ፣ ቻምፒዮንስ ሊግ ሶስቱንም በአንድ ዓመት በማሸነፍ የታሪኩን ትሪብል ስኬት አሳካ። ግን ለፒተር ሽማይክል ይህ በማንቸስተር ዩናይትድ የመጨረሻው ጨዋታ እንደሚሆን ብዙዎች አላወቁም ነበር። በ1999 የሻምፒዮንስ ሊግ ፍጻሜ ሲጠናቀቅ ፒተር ሽማይክል የአውሮፓውን ትልቁን ዋንጫ አንስቶ ነበር። ለብዙ ተጫዋቾች ይህ የአንድ ህልም መጀመሪያ ሊሆን ይችላል። ለሽማይክል ግን የአንድ ድንቅ ጉዞ መጨረሻ ነበር። ከ8 ዓመታት በኋላ ከብዙ ሴፎች፣ ከብዙ ዋንጫዎች፣ ከብዙ የደጋፊ ጨዋታዎች በኋላ ፒተር ሽማይክል ከማንቸስተር ዩናይትድ ጋር ተሰናበተ። በኦልትራፎርድ ያሳለፋቸውን 8 ዓመታት ስናስታውስ 5 የፕሪሚየር ሊግ ዋንጫዎች፣ 3 የኤፍኤ ካፕ፣ 1 የሊግ ካፕ፣ 1 የሻምፒዮንስ ሊግ እና በ1999 የታሪካዊ ትሪፕል ስኬት። ግን የሱን ታላቅነት የሚያሳዩ ዋንጫዎች ብቻ አልነበሩም። ከሱ ጀርባ የተጫወቱ ተከላካዮች ሁሉ አንድ ነገር ይናገራሉ። ፒተር ከኋላህ ካለ እርግጠኛ ትሆናለህ። ይህ ከማንኛውም ዋንጫ የበለጠ ምስክርነት ነው። ፒተር ሽማይክል የማንቸስተር ዩናይትድ ጀግና ከመሆኑ በፊት የዴንማርክ ብሔራዊ ቡድን ጀግና ነበር። በ1992 የአውሮፓ ዋንጫ ዴንማርክ በመጀመሪያ ውድድሩን ለመሳተፍ እንኳን አልተመረጠችም። ነገር ግን ዩጎስላቪያ ከውድድሩ ስትወገድ ዴንማርክ በመጨረሻ ሰዓት ጥሪ ቀረበላት። ብዙ ተጫዋቾች ለእረፍት በባህር ዳርቻ ነበሩ። በአስቸኳይ ተሰብስበው ወደ ውድድሩ ሄዱ። ማንም ዋንጫ ያነሳሉ ብሎ አልጠበቀም። ግን በግፊት ፒተር ሽማይክል ነበር። ከፍጻሜው በፊት በርካታ ወሳኝ ሴቦችን አደረገ። በፍጻሜውም ጀርመንን 2-0 ሲያሸንፉ ያደረጋቸው ሴቦች ዛሬም በውድድሩ ታሪክ ይታወሳሉ። ዴንማርክ ማንም ያልጠበቃት የአውሮፓ ሻምፒዮን ሆነች። ከዩናይትድ በኋላ ፒተር ሽማይክል በስፖርቲንግ ሲቢ፣ በአስቶን ቪላ፣ በማንቸስተር ሲቲ ተጫውቷል። ነገር ግን የትም ቢጫወት በደጋፊዎች ልብ ውስጥ የቀረው በቀይ ማሊያ የቆመው ሽማይክል ነው። ዛሬ አሊሰን፣ ቡፎን፣ ካሲያስ፣ ኑዌር፣ ኩርቱዋ ስለ ታላላቅ ግብ ጠባቂዎች ስናወራ የፒተር ሽማይክል ስም ሁል ጊዜም በዝርዝሩ ውስጥ ይኖራል። ምክንያቱም እሱ ጎሎችን የሚያስቆም ግብ ጠባቂ ብቻ አልነበረም። ቡድንን የሚመራ፣ ተስፋ የሚሰጥ፣ በችግር ጊዜ የማይንቀጠቀጥ እውነተኛ መሪ ነበር። ዛሬም ወደ ኦልትራፎርድ ስትሄዱ ስለ ታላላቅ የዩናይትድ ተጫዋቾች የሚነሳ ውይይት ካለ ከጆርጅ ቤስት፣ ከቦቢ ቻርልተን፣ ከራያን ጊግስ፣ ከሮይ ኪን፣ ከኤሪክ ካንቶና ጎን ለጎን የፒተር ሽማይክልም ስም ይጠራል። ምክንያቱም እሱ ግብ ጠባቂ ብቻ አልነበረም። እሱ የአንድ ዘመን ምልክት ነበር። የድል መሰረት፣
የኋላ መሪ የማንቸስተር ዩናይትድ ታላቁ ግድግዳ እና ምናልባትም በእግር ኳስ ታሪክ ከታዩት ምርጥ ግብ ጠባቂዎች አንዱ ፒተር ሽማይክል ነበር።